ጤና ይስጥልኝ ውድ ተመልካቾች፣ ፎርሙላ 1 የተሰኘው የመኪና ውድድር በቅርቡ ተወዳጅነትን እያተረፈ የመጣ የስፖርት አይነት ነው። በዓለም ላይ ካሉ በጣም አደገኛ ስፖርቶችም የሚካተት ነው። በዚህ ውድድር ወቅት በሚፈጠረው ከፍተኛ ሙቀት የአሽከርካሪው ሰውነት እጥፍ የሆነ ላበት ስለሚያመነጭ ውድድሩን ጀምሮ ለማጠናቀቅ ብቻ አሽከርካሪው ግለሰብ ከ2 እስከ 3 ኪሎ ግራም ክብደት በአንድ ጊዜ ይቀንሳል። My weight is very important, and also during the weight I lose up to 4 kilos in the race in an hour and 45 minutes. Yeah. But this is because it gets so hot, isn't it? So if you're in somewhere like Singapore or Malaysia or something. Yeah, those ones are killer. F1 መኪናዎችን በሚያሽከረክሩበት ጊዜ የመኪናው ሙቀት መጠን በመደበኛነት ከ45 ዲግሪ ሴልሺየስ እስከ 60 ዲግሪ ሴልሺየስ ድረስ ሊደርስ ይችላል። መኪኖቹ የሚነዱበት በከፍተኛ ፍጥነት ስለሆነ በእያንዳንዱ ዙር አሽከርካሪው ከፍተኛ ጂ-ፎርስን አሊያም የማስወንጨፊያ ኃይሎችን መጠቀም ይግድ አለበት። በዚህ ምክንያት አንድ አሽከርካሪ ጂ-ፎርስን ቢያንስ 6 ጊዜ ሊጠቀም ይችላል። እናም ውድ ተመልካቾች በዛሬው ቪዲዮ ይህ ጨዋታ በትክክል እንዴት እንደሚሰራና ከዚህ ጀርባ ያለውን የቢሊዮን ዶላር የንግድ ሞዴል ምንድነው፣ እንደ ስፖርት መቆጠር አለበት ወይስ የለበትም የሚሉትን ጉዳዮች በዝርዝር አብረን እንመልከት። የታሪካችንን ዳራ ይዘን ስንተልም የምንደርሰው ከሀገረ ፈረንሳይ ነው። ፎርሙላ 1 የተሰኘውን መኪና ውድድር የመጣው ከዚህው ሀገር ነው። እንደ አውሮፓውያን አቆጣጠር በ1906 ፍሬንች ግሮ ፕሪ የተሰኘ ውድድር ተካሂዶ ነበር። እነዚህ ቃላት ሲነበቡ ግራንድ ፕሪክስ ነው የሚመስሉት፣ ግን የፈረንሳይ ቃል ስለሆነ ይህ ግስ ግሮ ፕሪ ተብሎ ይጠራል። ትርጉሙም ታላቁ ሽልማት ማለት ነው። ከዚያን ጊዜ ጀምሮ ግራንድ ፕሪክስ የሚለው ስም ቀጥሏል። እስካሁን ድረስም በፎርሙላ 1 ውድድር ውስጥ ይህ ስም ጥቅም ላይ ውሏል። በዛን ወቅት ይደረግ የነበረው የፎርሙላ 1 መኪና ውድድር ፍጥነቱ አሽከርካሪውን የሚፈትን አልነበረም። ይልቁንም በአሽከርካሪው ጽናት ላይ አተኩረው ነበር። በጥሬ ውድድሩ ከአንዱ ከተማ ወደ ሌላ ከተማ በመደበኛ መንገዶች ይደረጋል። የመጀመሪያው በሰሜን ምዕራብ ፈረንሳይ ውስጥ በምትገኘው ላማንስ ከተማ የተካሄደው የግራንድ ፕሪክስ ውድድር 24 ሰዓት ፈጅቷል። ፎርድ ቪኤስ ፌራሪ የተሰኘውን ፊልም ከተመለከታችሁት በዚህ ውድድር ላይ የተመሰረተ ግሩም ፊልም ነው። በዚህ አጋጣሚ ፊልሙን ጋበዝኳችሁ፣ ተመልከቱ። ይህንን የመኪና እሽቅድድም በማስመልከት እንደ አውሮፓውያን አቆጣጠር በ1901 አንድ ዓለም አቀፍ ማህበር ተቋቋመ። አሁንም ላይ ኤፍአይኤ በመባል ይታወቃል። ፌዴሬሽን ኢንተርናሽናል ዴላ አውቶሞቢል። ይህ የቀመር 1 ኤፍአይኤ የበላይ አካል ነው። እንደ አውሮፓውያን አቆጣጠር ከ1946 በኋላ ብቻ ነበር በተደራጀ መልኩ የጀመረው። በሚቀጥለው ዓመት ማለትም እንደ አውሮፓውያን አቆጣጠር በ1947 አንዳንድ ደንቦች ተዘጋጅተዋል። እነሱም ፎርሙላዎች አሊያም ቀመር በመባል ይታወቃሉ። የውድድሩ ቆይታ፣ ለውድድሩ የሚያገለግሉ የመኪና አይነቶች፣ የእሽቅድድም መኪናዎች አንድ መቀመጫ መሆን አለበት ወይስ የለበትም፣ ክፍት ጎማ መሆን እንዳለበት ወዘተ የሚሉ ናቸው። ስለ መኪና ጎማ ካወሩና አሽከርካሪ ከሆኑ ማንኛውም መንገድ ከጠራው በልበ ሙሉነት መልሱለት። ወደ ሥራ እየተጓዙም ከሆነ ከቤተሰቡ ጋር ለመዝናናት ጉዞውን ከጀመሩ የብሪጅስቶን ጎማዎችን መኪናው ላይ በማስገጠም በእያንዳንዱ ኪሎ ሜትር ላይ ደህንነትና ምቾት እንዲሰማዎት ያደርጉታል። ብሪጅስቶን ጎማ ሲጠቀሙ ጉዞ የተሻለ ነገር ይገባዋል። ለዛም ነው ጥራት፣ ደህንነትና ጥንካሬ የሚያጣምሩ ጎማዎችን ከውጭ በማስመጣት አገልግሎታቸውን የሚሰጡት። በቴክኖሎጂና በአዳዲስ ፈጠራ ዲዛይኖች የብሪጅስቶን ጎማዎች በማንኛውም የአየር ሁኔታ ዝናብ፣
ፒስታ መንገድ፣ የሚያንሸራትት ጭቃማ መንገድ ወዘተ ላይ ጥንቅቅ ያለ ጥንካሬን ይሰጣሉ። ለማንኛውም ጉዞ ፍጹም የሆነውን የብሪጅስቶን ጎማውን ምርጫው ያድርጉ። ጎማ ሲያስፈልገው ዛሬውኑ ብሪጅስቶን መደብርን ይጎብኙ። ከዚህም ባሻገር በርካታ አይነት አገልግሎቶች ያገኛሉ። ደህንነቱ የተጠበቀ መኪና ያሽከርክሩ። ይህንን ቪዲዮ ስፖንሰር ስላደረጉልን ብሪጅስቶን ጎማዎችን እጅግ ከልብ እናመሰግናለን። ወደ ታሪካችን እንመለስ። ክፍት ጎማ ማለት የመኪናው ጎማዎች ከተሽከርካሪ ሰውነት ወደ ውጭ ይወጣል ማለት ነው። ዛሬ ላይ የተለመደው የፎርሙላ 1 መኪና ውድድር ይህንን ይመስላል። ግን ወደ መኪናው ይዘት ከመሄዳችን በፊት ወደ ፎርሙላ 1 ሻምፒዮና እሽቅድድም እንዝለቅ። የዓለም ሻምፒዮና ውድድር የመጀመሪያ ጊዜ እንደ አውሮፓውያን አቆጣጠር በ1950 ተካሄደ። ይህም በ7 ሀገሮች ውስጥ 7 ውድድር ያለው ሻምፒዮና ነው። እነዚህም ሀገሮች ሞናኮ፣ ብሪቲሽ፣ ጣሊያን፣ ስዊዝ ወዘተ ናቸው። ይህ የመጀመሪያው ሻምፒዮና ለአልፋ ሮሚዮ ቡድን በመንዳት ጣሊያኑ ሹፌር ጆሴፔ በድል ተጎናጽፎ አሸንፉ። ውድ ተመልካቾች አሁን ላይ በ2025 ሻምፒዮና ወቅት የ23 የተለያዩ የውድድር ህጎች ያሏቸው እሽቅድድሞች ይኖራሉ። የቡድኖቹ ስሞች ከዚህ ቀደም የሰማናቸው የተለመዱ የሚመስለን ከሆነ በፎርሙላ 1 ውድድር ውስጥ ያሉትን አብዛኞቹ ቡድኖች የመኪና አምራቾች ናቸው። የፎርሙላ 1 ውድድር በጣም ልዩ የሚያደርገው ነገር የቀመር 1 ሻምፒዮና አሸናፊ በአሽከርካሪው ችሎታ ክንድ ላይ ብቻ የተመካ አይደለም። ተወዳዳሪው ምንም ያህል በጥሩ ሁኔታ ማሽከርከር ቢችልም መኪናው እንዴት በጥሩ ሁኔታ እንደተሰራም ይወስናል። ስለዚህም ይህ ጨዋታ የቴክኖሎጂ ውድድር ነው ማለት ይቻላል። በተጨማሪ ማን ፈጣኑን መኪና እንደሚያመርት ለማየት ይረዳቸዋል። ለዚህም ነው በርካታ የመኪና አምራቾች በፎርሙላ 1 ሻምፒዮና ውስጥ የሚሳተፉት። ከነዚህ ኩባንያዎች ፐብሊክሲቲ ውጪ ለነሱ ሌላ ጥቅም የሚያስገኘው ነገር በቀመር 1 አዳዲስ ቴክኖሎጂዎች ሲፈጠሩ እነዚያ ቴክኖሎጂዎች በኋላ ላይ የሸማቾች መኪናዎችን ለማምረት ሊያገለግሉ ይችላሉ። በተለምዶ ለአማካኝ ሰዎች የሚሸጡ መኪናዎች እያሻሻሉ መቸብቸብ ይችላሉ። ልክ አንዳንድ መኪናዎች ላይ ሃይብሪድ ብለው እንደመሸጥ ማለት ነው። ለዚህ ጉዳይ በርካታ ምሳሌዎች ቢኖሩም በአሁኑ ጊዜ በአብዛኞቹ መኪኖች ውስጥ ጥቅም ላይ የዋሉ ቴክኖሎጂዎች ለመጀመሪያ ጊዜ የተገኙት በኤፍ1 ላይ ተግባራዊ የተደረጉ ነበሩ። ለአበይትነት ለመጥቀስ ያህል የካርቦን ፋይበር አሁንም በቢኤምደብሊው፣ አስቶን ማርቲን እና ፖርሽ መኪኖች ውስጥ ጥቅም ላይ የሚውል ቁስ ነው። ነገር ግን ለመጀመሪያ ጊዜ እንደ አውሮፓውያን አቆጣጠር በ1981 በማክላረን ቀመር 1 ውድድር ላይ የዋለ ማቴሪያል ነው። በካርቦን ፋይበር ቁስ ኤፍ1 እሽቅድድም መኪናው የገነባው የመጀመሪያው ኩባንያ ነው። ይህ ቁስ በጣም ውድ ነው፣ ግን ቀላል ማቴሪያል ነበር። እግረ መንገዱንም የነዳጅ ፍጆታን አሻሽሏል። እንደነዚህ አይነት ቴክኖሎጂዎች ትልቅ ምሳሌዎች ናቸው። ትንሹን ገጽታ እንኳን ማደስ እንዲችሉ የውድድሩ ደንቦች ኩባንያዎችን ያስገድዳሉ። መኪኖቹ በተሻለ መጠን እጅግ በጣም ፈጣን እንዲሆኑ ህጋቸው ያስገድዳል። አሁን ላይ ያለው የዓለም ክብረ ወሰን ፈጣን ፍጥነት በሰዓት 372.5 ኪሎ ሜትር ነው። ይህ የሆነው እንደ አውሮፓውያን አቆጣጠር በ2016 በሜክሲኮ በተካሄደ ውድድር ወቅት ሲሆን ይህ የፍጥነት መዝገብ የተያዘው በቫልታር ቦታስ ነው። ነገር ግን ከእውነተኛ ውድድር ውጪ የኤፍ1 መኪና ሙሉ አቅም በ2005 ታይቷል። የሆንዳው ቡድን በሰዓት 397.7 ኪሎ ሜትር መኪናውን አብርረውታል። ይህ ሙከራ ፈጣኑ ሪኮርድን ለማሳየት የታለመ ነበር። ይህ የኤፍ1 መኪና የፈተና ሙከራ የተካሄደው በጣም ልዩ በሆነ ቦታ ሲሆን በቮኔል ሳልት ፍላት የሚባል ቦታ ነው። ውድ ተመልካቾች አሁን በምናግራችሁ ነገር በጣም ትገረማላችሁ። በተለምዶ የኤፍ1 መኪናዎች ፍጥነት በጣም ከፍተኛ ነው። ከአውሮፕላን ማኮብኮብ ፍጥነት ጋር የበለጠ ፈጣን ነው። አንድ ትልቅ አውሮፕላን ሲነሳ ፍጥነቱ በሰዓት 250 ኪሎ ሜትር አካባቢ ነው። ይህ ምን ማለት እንደሆነ ታውቃላችሁ? በእነዚህ መኪኖች ላይ ክንፎች ቢኖሩ ኖሮ እነዚህ መኪኖች ይበሩ ነበር። ክንፍ ባይኖራቸው በቀላሉ ሊነሱ ይችላሉ። ይህ በስክሪኑ ላይ የምትመለከቱት በመኪናው ጀርባ ላይ ለየት ያለ ቅርጽ የተሰራበት ምክንያት እነዚህ ክንፎች ከአውሮፕላን ክንፎች ጋር እንዲቃረኑ ሆን ብለው የሰሩት ነው። ትዝ ይላችሁ ከሆነ በትምህርት ቤት ውስጥ እንደተማርነው የአውሮፕላን ክንፎች ቅርጽ በአንድ በኩል ከፍ ያለ ሲሆን በሌላ በኩል ደግሞ ዝቅ ያለ ነው። ይህም በሁለቱም በኩል ከፍተኛ ግፊትና ዝቅተኛ ግፊት ሲፈጠር አውሮፕላኑ እንዲነሳ እንዲመነጨቅ ይረዳዋል። ይህ የአውሮፕላኑ ምሳሌ በኤፍ1 መኪናዎች ውስጥ ኔጌቲቭ ሊፍትን ነው የምናየው። ምክንያቱም ይህ ግፊት የእሽቅድድም መኪናዎችን ወደ መወዳደሪያ ትራኩ እንዲገፋቸው ያዘዋል። እዚህ ጋር እንደምትመለከቱት ከሆነ ወደ ታች መኪናው ላይ የተጫነው ኃይል ከ5G ጋር እኩል ነው።
እናም የመኪናው ክብደት በ5 እጥፍ የሚሆን ኃይል ወደ ታች ገፍቶ ጎማው ከመሬት ጋር ተጣብቆ ያለምንም ወለም ዘለም ጥምዝምዝማ መንገድ ቢሆንም አጣብቆ እንዲሄድ ይረዳዋል። ውድ ተመልካቾች በቪዲዮ መጀመሪያ ላይ እንደነገርኳችሁ ከሆነ ፎርሙላ 1 በዓለም ላይ ካሉ በጣም አደገኛ ስፖርቶች አንዱ እንደሆነ ይታመናል ብዬ ነበር። ግን ለምን? እዚህ ጋር ጥያቄ ይነሳል። በዕለት ተዕለት ህይወታችን ውስጥ በምናሽከረክርበት ጊዜ በጣም አደገኛ አደጋ ይከሰታል። በዚህም ሳቢያ ሰው በመኪና ግጭት የመሞት አሊያም የመቁሰል አካል የማጣት እድሉ ከፍተኛ ነው። ባሳለፍነው የፈረንጆቹ ዓመት ዲሴምበር 30 2024 ቢቢሲ እንደዘገበው ከሆነ በሲዳማ ክልል ሲጓዝ የነበረው ተሽከርካሪ ድልድይ ጥሶ ወደ ወንዝ መግባቱን ገልጾ 71 ሰዎች ሞተዋል። ስለዚህም ደግሞ ይህ በጣም ከፍተኛ ፍጥነት ያለው ስፖርት ነው ተጨማሪ አደጋ እንደሚያስከስት ግልጽ ነው። በአጠቃላይ የፎርሙላ 1 ውድድር ከተጀመረ በኋላ 52 አሽከርካሪዎች ሞተዋል። በህዝብ ዘንድ ታዋቂው አደጋ የተከሰተው እንደ አውሮፓውያን አቆጣጠር በ1994 የ3 ጊዜ ሻምፒዮን የሆነው አይተርን ሴና ሲሞት ነው። እንደ አውሮፓውያን አቆጣጠር በ1970 ኦስትሪያዊ ሹፌር ጆን ሪንድት በውድድር መኪና ውስጥ እያለ ነበር የሞተው። እናም ከሞተ በኋላ ሻምፒዮና ነው ተብሎ ተሸልሟል። ይህም ሊሆን የቻለበት የሽቅድድሙ አሽከርካሪዎች በተለያዩ ዙሮች ነጥቦችን ስለሚሰበስቡ አሊያም ስለሚያስመዘግቡ ብቻ ነው። ምክንያቱም ከሪንድ ሞት በኋላ ማንም ሹፌር እሱ ያስመዘገበውን ነጥብ ያከማቸውን ስኮር ክብረ ወሰን ሌላ አሽከርካሪ ስላላስመዘገበ ከሞተ በኋላም ቢሆን አሸናፊው በስሙ ዋንጫ ተሰጠው። የአሽከርካሪዎች ደህንነትን ለማረጋገጥ በተለየ ሁኔታ በፎርሙላ 1 ውድድር ወቅት ብዙ እርምጃዎች ተወስደዋል። የመጀመሪያው የሆነው ኩባንያዎች የግዴታ የራስ ቁር ወይም ሄልሜት እየሰሩ እንደሆነ ታወቀ። እነዚህ የራስ ቁር መከላከያዎች ከተለመደው የበለጠ ጠንካራ ናቸው። በካርቦን ፋይበር የተሰራና የጭንቅላትና የአንገት ድጋፍ አላቸው። ስለዚህ የአሽከርካሪው የጀርባ አጥንት በማንኛውም ግጭት ውስጥ እንዲጠበቅ ያደርገዋል። በተጨማሪም ተወዳዳሪዎቹ ሲሽቀዳደሙ የሚለብሱት ልብስ ባለብዙ ሽፋን ያለውና ከእሳት መከላከያ ቁሳቁስም የተሰራ የሱፍ ጨርቅ ልብስ ነው። ምናልባትም መኪናው በአደጋው ከተቃጠለ ቢያንስ ልብሶቻቸው በእሳት አይቃጠሉም። ከዚህም በተጨማሪ አሽከርካሪዎች የባዮሜትሪክ ጓንት የታጠቁ ናቸው። ጓንቶቹ ላይም ሴንሰሮች ተገጥመውበታል። ስለዚህ እንደ የልብ ምቶች ያሉ አስፈላጊ ነገሮች በየጊዜው ይለኩና ለሕክምና ሰራተኞች በቀጥታ ሴንስ አድርገው ያስተላልፋሉ። በተጨማሪም በእነዚህ መኪናዎች ውስጥ የተገጠሙ ቀበቶች በጣም የተጣበቁ ከመሆናቸው የተነሳ በሌላ ሰው እርዳታ ነው ቀበቶ ማሰርና መፍታት የሚቻለው። በእነዚህ መኪኖች ውስጥ የእሳት ማጥፊያዎችም አሉ። ነገር ግን ከደህንነት አንጻር እጅግ በጣም ጥሩ ፈጠራ ተብሎ የተጠራለት እንደ አውሮፓውያን አቆጣጠር በ2018 ሃሎ ሲተዋወቅ ነው። እንደምትመለከቱት ሃሎ ማለት በመሰረቱ የብረት ዘንግ የመሰለ ይህ ቁስ ግሬድ 5 ታይታኒየም ከሚባል ንጥረ ነገር የተሰራ ነው። በእነዚህ መኪኖች ውስጥ እንደምትመለከቱት ከአሽከርካሪው ከጭንቅላቱ በላይ ነው የተገጠመው። ዓላማው መኪናው ከተገለበጠ እንኳን የአሽከርካሪውን ጭንቅላት ለመጠበቅ ታስቦና ታቅዶ የተገጠመ ነው። ይህ ቁስ እንደ አውሮፓውያን አቆጣጠር በ2018 ሲተዋወቅ ብዙ ሰዎችን አስቆጥቷል። እነዚህ የውድድር መኪኖች ከአሁን በኋላ ክፍት ጣሪያ ስለሌላቸው ተናደዱ። አስቀያሚ መስሎ ታያቸው። አላስፈላጊ ነገር ነው ሲሉም ተችተውት ነበር። ግን ከዚህ ጊዜ ጀምሮ ከ4 እስከ 5 ዓመታት አልፏል። ይህ ፈጠራ በርካታ አሽከርካሪዎችን ሕይወት ታድጓል። በነገራችን ላይ ውድ ተመልካቾች ሃሎ የኤፍ1 መኪና በጣም ጠንካራ አካል ነው። በላዩ ላይ 2 የአፍሪካ ዝሆኖችን ክብደት ብናስቀምጥ ጥንቅቅ አድርጎ ይሸከማቸዋል። ስለዚህም እንደነዚህ ያሉ የደህንነት ፈጠራ ስራዎች በቅርብ ጊዜ ውስጥ ተከስተዋል። እነዚህ የፎርሙላ 1 መኪኖች በእውነት የምህንድስና ጥበብ የታየባቸው ድንቅ ስራ ናቸው። ስፖርቱ ደህንነቱን የተጠበቀ አድርገውታል። እስኪ አሁን ደግሞ ስለ ቀመር 1 እሽቅድድም የቢዝነስ ሞዴል እንነጋገር። ከዚህ ጀርባ ያለው የገንዘብ ጨዋታና የፋይናንስ ገጽታ እንዴት ነው የሚሰራው?
በፎርሙላ 1 ውድድር ሁለት አይነት ኩባንያዎች ይሳተፋሉ። አንደኛው መኪና የሚሰራ የግንባታ ኩባንያ ሲሆን ሁለተኛው ደግሞ የሞተር አምራች ኩባንያ ናቸው። ዛሬ ላይ ሞተሮችን የሚሰሩ በአሁኑ ጊዜ ወደ 10 የሚጠጉ የግንባታ ኩባንያዎች አሉ። ማለትም አልፔኒ፣ ፌራሪ፣ ሃስ፣ አስቶን ማርቲን፣ ማክላረን፣ መርሴዲስ፣ ሬሲንግ ቡል፣ ሬድ ቡል ሬሲንግ፣ BMW፣ ሱበር እና ዊሊያም ናቸው። ነገር ግን ሞተሮቹን የሚያመርቱት 4 ኩባንያዎች ብቻ ናቸው። ፌራሪ፣ መርሴዲስ፣ ሬኖ እና ሆንዳ ይገኙበታል። የፌራሪ ቡድን በፎርሙላ 1 ታሪክ ውስጥ በጣም ስኬታማ ቡድን ነው። 16 የግንባታ ማዕረግና 15 የአሽከርካሪ ማዕረግ አሸንፏል። እዚህ ላይ ልብ ሊባል የሚገባው ነጥብ ይህ ነው። በፎርሙላ 1 ሻምፒዮና አሸናፊው ሹፌር እና አሸናፊ መካኒክም አለ። በዚህ ሽቅድድም ላይ እያንዳንዱ ቡድን 2 አሽከርካሪዎች አሉት። አንዱ ቡድን የመካኒክ ሻምፒዮና ሊሆን ይችላል። ነገር ግን የሁለቱም አሽከርካሪዎች አፈጻጸም ውጤት ግምት ውስጥ በማስገባት አንድ አሽከርካሪ በግለሰብ ደረጃ ከፍተኛ ነጥብ ሲያስገኝ የአሽከርካሪው ሻምፒዮናን ማሸነፍ ይችላል። ነገር ግን እዚህ ጋር አንዳንድ ሰዎች ከአሽከርካሪው ችሎታ በላይ የመኪናው አሰራር ጠቃሚ ሚና ስለሚጫወት ውድድሩን ለማሸነፍ የመኪናው ግንባታ የበለጠ አስፈላጊ ነው በማለት የመከራከሪያ ሐሳባቸውን ያነሳሉ። ስለዚህም በጣም ብዙ ጊዜ እንደዚህ ያለ ክስተት ይከሰታል። ምርጥ አሽከርካሪዎች ብዙ ሻምፒዮኖችን ያሸንፉ። ለምሳሌ ብዙ የኤፍ1 ደጋፊዎች ከቴክኒክ አንጻር ፈርናንዶ አሎንሶን በኤፍ1 ታሪክ ውስጥ እንከን የለሽ ምርጥ አሽከርካሪ ነው ይሉታል። ነገር ግን ያሸነፈው እንደ አውሮፓውያን አቆጣጠር በ2005 እና በ2006 ከሬኖልት ጋር 2 ሻምፒዮና ብቻ ነው። ስለዚህ የመኪናው ግንባታ በዚህ የሽቅድድም ስፖርት ውስጥ ትልቅ ሚና አለው። እዚህ ላይ ከፍተኛ መጠን ያለው ገንዘብ ረብጣ ይመደባል ማለት ነው። በተወሰነ ደረጃ አንድ የዚህ የመኪና ሽቅድድም ቡድን የበለጠ ገንዘብ ካለው ለመኪናዎቻቸው የተሻሉ ቴክኖሎጂዎችን እና ስልቶችን ሊጠቀሙ ይችላሉ። ደግሞም ለተመልካች ማየቱ አስደሳች ስለሆነ ፉክክሩ ከባድ ነው። በቀመር 1 ውድድር መሳተፍ ለኩባንያዎች አደገኛ ንግድ ነው። እዚህ ጋር ለአበይትነት ያህል የሬድ ቡል ፋይናንሻልን እንመልከት። ፎርብ መጽሔት በዚህ መጣጠፋቸው ላይ እንደዘገቡት ከሆነ ይህ ቡድን በምትመለከቱት በአውሮፓውያን አቆጣጠር ዓመት የኮንትራክተር ሻምፒዮናን የተጎናጸፈ ሲሆን አሸናፊዎቹም አሽከርካሪዎችም ከዚህ ቡድን ነበሩ። እንደ አውሮፓውያን አቆጣጠር በ2018 የዚህ እህት ኩባንያ ቡድን ቶሮሮስ ለዚህ ሽቅድድም በአጠቃላይ 180.1 ሚሊዮን ዶላር ወጪ አድርገዋል። 15 ቢሊዮን ብር አካባቢ ማለት ነው። ገቢያቸው ደግሞ 183.6 ሚሊዮን ዶላር ነበር። ወጫቸውና ገቢያቸው ብዙ ልዩነት አልነበረው። ትርፋቸው 1.8 ሚሊዮን ዶላር ብቻ ነበር። ማለትም ከታክስ በኋላ 150 ሚሊዮን ብር ብቻ ነበር። እዚህ ጋር የሚመጣውን ገንዘብ ግምት ውስጥ ካስገባን ድርጅታቸው በጣም ትንሽ ትርፍ ነው ያገኘው። በነገራችን ላይ ይህ የሬድ ቡል ስብስብ ከፍተኛ ደረጃ ያለው ቡድን ነው። ውድ ተመልካቾች፣ እነዚህ ኩባንያዎች የኢንቨስትመንት ትርፍ ያገኛሉ ብለው ያምናሉ? ሐሳባችሁን አስቀምጡልኝ። ነገር ግን ይህንን ዝግጅት ስናዘጋጅ እንዳገኘነው መረጃ ከሆነ እነዚህ የመኪና ኩባንያዎች ከሌሎች ምንጮች ገንዘብ የሚያገኙበትንም ሁኔታ እንዳለ አይተናል። እንደ ማስታወቂያ እና የቴክኖሎጂ እድገት አስተዋጽኦም ስለሚያደርጉ ጥሩ ረብጣ ገንዘብን በመሰብሰብ ትርፋማ ናቸው። እንደ አውሮፓውያን አቆጣጠር በ2022 FIA የስፖርት በጀት ላይ ካፒታል አስቀመጠ። ማንም ቡድን ከ140 ሚሊዮን ዶላር በላይ ወጪ ማውጣት አይችልም አሉ። ስለዚህ በውድድር ውስጥ የተወሰነ እኩልነት እንዲኖር የተቻለውን ጥረት አድርገዋል። ነገር ግን ይህ ተግባራዊ የተደረገው እንደ አውሮፓውያን አቆጣጠር በ2023 በተካሄደው ሽቅድድም ወደ 135 ሚሊዮን ዶላር ብቻ ወርዶ ነበር። የአሽከርካሪዎች ደሞዝ በቡድኖች ይከፈላል። ያ ከበጀት ገደቦች ውጪ የተቀመጠ ነው። ስለዚህ ለአሽከርካሪዎች የሚከፈለው ደሞዝ ገደብ የለውም። ይህ ማለት ከሌሎች ስፖርት ጋር ተመሳሳይ ነው። ከዚህም በተጨማሪ ለአሽከርካሪዎች በሚከፈለው ደሞዝ ላይ ትልቅ አለመመጣጠን አለ። እንደ ማክስ ቨርስታፐን ያሉ አንዳንድ ፕሪሚየር አሽከርካሪዎች ከፍተኛ ደረጃ ተወዳዳሪዎች ስለሆኑ ከሌሎች የበለጠ ደሞዝ ይከፈላቸዋል። ይህ ተወዳዳሪ ቨርስታፐን ላለፉት 2 ዓመታት የሾፌር ሻምፒዮና ሆኗል። በተጨማሪም እንደ አውሮፓውያን አቆጣጠር በ2023 በዓመት ውስጥ 60 ሚሊዮን ዶላር አካባቢ ተከፍሎታል። ይህንን ሰው ከሚክ ሹኩማር ከተባለ ታዋቂ ተወዳዳሪ ደሞዝ ጋር ስናወዳድረው በዛው ዓመት 1 ሚሊዮን ዶላር ብቻ ነው የተከፈለው። እዚህ ጋር በግልጽ ለማየት እንደሚቻለው ደሞዙ በብዙ ነገሮች ላይ የተመሰረተ ነው። ማለትም ከአሽከርካሪው ስኬት ሌላ
እንዲሁም አሽከርካሪው በሚነዳበት ቡድን ላይ የተመሰረተ ነው። It's made of grade 5 titanium. Why did we go down the titanium route? In testing, we can apply a load of up to 14 tons. Initially, it was a steel structure, but following further analysis, simulation, and more importantly, testing, we've came up with a titanium solution that offered a mass benefit. እዚህ ላይ ሳላነሳ ማለፍ የማልፈልገው ነገር የሀገራችን ኢትዮጵያ ሚና በቀመር 1 እሽቅድም በአሁኑ ጊዜ ምን ተሳትፎ አላት ወይስ ነበራት የሚል ጥያቄ ከተነሳ መልሱ የሚሆነው በፎርሙላ 1 ውድድር ሀገራችን ኢትዮጵያ ፈጽሞ ቡድን የላት። በጣም ያሳዝናል። ነገር ግን እንደ አህጉር ከኤፍ1 ውድድር ጋር በተያዘ የአፍሪካ ስም ግንኙነት አለ። Never seen anything like this. This is history in the making, South Africa. ግን እዚህ ጋር እንደ ቡድን ሳይሆን በግለሰብ ተወዳዳሪ ካወራን ኢትዮጵያዊው አንድ ለናቱ የሆነው ዊሊያም አታሎ የሚባል የፎርሙላ 1 ሳይሆን የፎርሙላ 3 ጀግና ወጣት የነብር ጣት ተወዳዳሪ አለ። ዊሊያም እንደ አውሮፓውያን አቆጣጠር በ2021 በፎርሙላ 3 ሻምፒዮና የመጀመሪያውን ተስጦንና ድንቅ ችሎታውን አሳይቷል። በጠንካራ የስነ ምግባርና ለሞተር ስፖርት ካለው ፍቅር ወደ ፎርሙላ 1 ደረጃውን ለማውጣት ዓላማውን በሽቅድድም ላይ ራሱን ያበቃ ድንቅ ተወዳዳሪ ነው። ውድ ተመልካቾች ለመጠቆም ያህል ታስታውሱ ከሆነ አንድ ድንቅ ዝግጅት ከ2 ዓመት በፊት በዶንኪ ቲዩብ ከእሸቱና ከዚህ ድንቅ ተወዳዳሪና እናቱ ጋር የነበራቸው ቆንጆ ቆይታ አለ። በዚህ አጋጣሚ እንድትመለከቱት ጋበዝኳችሁ። ዱባይ አውቶድሮም ነው ያለሁት። የመኪና ውድድር ነው። ይሰማችኋል ድምፁ? አብረን ንግባ። What a race! መኪና ነው ግን እንደዚህ የሚጮኸው? ጋይስ ኃይሌ ነው ወይስ የሀገሬን ባንዲራ ነው የማየው? ሊንኩን ካላገኛችሁት ከስር ዲስክሪፕሽን ላይ አስቀምጥላችኋለሁ። ወደ ታሪካችን እንቀጥል። በዚህ ሽቅድድም ላይ የታሪካችንን ጭራ ይዘን ስንቀጥል የምንደርሰው የደቡብ አፍሪካ ግራንድ ፕሪክስ ላይ ነው። በአፍሪካ ውስጥ በጣም ጠቃሚ የሆነ የኤፍ1 ውድድር ተካሂዷል። እንደ አውሮፓውያን አቆጣጠር በ1934 እና በመደበኛነት ከ1960 እስከ 1985 በዋናነት በኪያላሚ የመወዳደሪያ አስፋልት ሜዳ ላይ በአፓርታይድ ዘመን ታዋቂ አሽከርካሪዎችን ያቀረበ ታዋቂ እሽቅድድም ተሰናድቶ ነበር። And in South Africa, starting off with a great moment on boards of this Kalami circuit with Patrick Depay and the 6-wheeled Tyrrell. በደቡብ አፍሪካ ውስጥ የሚገኘው ኪያላሚ ሜዳ እንደ አውሮፓውያን አቆጣጠር በ1967 እስከ 1985 ይህንን እሽቅድድም አስተናግዷል። እንደ አውሮፓውያን አቆጣጠር በ2000ዎቹ መጀመሪያ ላይ የውድድር ሜዳው እድሳት ተደረገለትና ሌሎች እሽቅድድሞች ዝግጅት ተስተናግደውበታል። እንደ አውሮፓውያን አቆጣጠር በ2000ዎቹ መጀመሪያ ላይ የውድድር ሜዳው እድሳት ተደረገለትና ሌሎች የእሽቅድድም ዝግጅቶች ተስተናግደውበታል። ከዚህ ጊዜ ጀምሮ የግራንድ ፕሪክስ ውድድር በአፍሪካ ስለማነቃቃት ውይይቶች ነበሩ። ቢሆንም ግን የባህል ጠቀሜታ ውድድሩ በአፓርታይድ ወቅት ለፖለቲካው ስካር ዳራ ሆኖ ያገለገለ ሲሆን እንደ አውሮፓውያን አቆጣጠር ከ1992 በኋላ ለደቡብ አፍሪካ አዲስ ጀንበርን አሳይቷል። በአህጉራችን አፍሪካ በዚህ እሽቅድድም ላይ የወደፊት ተስፋዎችን ኤፍ1 ውድድርን ወደ ደቡብ አፍሪካ ስለመመለስ ንግግሮች ቢያደርጉም ከኦክቶበር 2023 ጀምሮ ምንም አይነት ይፋዊ እቅዶች ወይም ኮንትራቶች አልተረጋገጡም። ቢቢሲ እንደ አውሮፓውያን አቆጣጠር ጃንዋሪ 30 2025 ይዘውት በወጣው መጣጥፉ ላይ እንዳሉት ከሆነ የፎርሙላ 1 ሞተሮች ጩኸት በአፍሪካ ምድር ከተስተጋባ ከ30 ዓመት በላይ ተቆጥሯል። ነገር ግን ስፖርቱ ወደ አህጉሪቱ ለመመለስ ከፍተኛ ፉክክር እየተካሄደ ነው ሲሉ ከትበዋል። ሩዋንዳና ደቡብ አፍሪካ የመወዳደሪያ ቦታ ለማዘጋጀት እየተፎካከሩ ሲሆን በ2027 ምኞታቸውን ለማሳካት
ተስፋ ያደርጋሉ ሲሉም አክለዋል። በማጠቃለያው የአፍሪካ የፎርሙላ 1 እሽቅድድም ታሪክ በዋናነት ከደቡብ አፍሪካ ግራንድ ፕሪክስ ጋር የተያያዘ ነው። ወደፊት ዝግጅቱን ለማድረግ ቀጣይነት ይኖራል ወይስ አይኖረውም? እሱን ፈጣሪ ነው የሚያውቀው። So each year the car is built to a certain weight, but at the beginning of the year it's heavy, so they asked me to be a certain weight, so a little bit lighter than normal. But then the car goes through a weight saving process through the year. And but yeah, I think what for do you take away though? What can you take away if the car's too heavy? Yeah. They'll take components off. So if the car's overweight, they'll just take certain devices off the car. በነገራችን ላይ ውድ ተመልካቾች የካርቦን ልህቀትን ለመቀነስ ፎርሙላ ኢ በይፋ የመክፈቻ ሻምፒዮና ውድድር እንደ አውሮፓውያን አቆጣጠር መስከረም 2014 በቤጂንግ ተካሂዷል። ከ2020 ጀምሮ ተከታታይ የኤፍአይኤ ዓለም አቀፍ ሻምፒዮና ደረጃ የነበረ ነው። እናም ለዚህ ውድድር እንደ አውሮፓውያን አቆጣጠር እስከ 2039 የቀመር ኢ መብቶች ፎርሙላ ኤሌክትሪክ መብቶች በኤፍአይኤ ተዘጋጅተው ተከትበው ጸድቀዋል። ከዚህ በኋላ ምን ሊሆን ይችላል? ፎርሙላ 1 እና ፎርሙላ ኢ ይዋሃዱ ይሆን? እና ለዚህ ውድድር የኤሌክትሪክ መኪናዎች ብቻ ጥቅም ላይ ይውሉ ይሆን? ስለዚህ ስፖርት እናንተ ምን ትላላችሁ? ሐሳብ አስተያየታችሁን አስቀምጡልኝ። እናም ከዚህ ቪዲዮ አዲስ ነገር እንደተማራችሁ ተስፋ አደርጋለሁ። ይህንን ቪዲዮ ከወደዳችሁት ልክ እንደዚህ አይነት ቪዲዮ ሌሎች በርካታ ቪዲዮዎች አሉና ቻናላችንን ቼክ ማድረግ ወይም መጎብኘት እንዳትዘነጉ። እዚህ ድረስ ስለተከታተላችሁን እጅግ በጣም አመሰግናለሁ። እስከ ሳምንት፣ መልካም ሳምንት።